ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቤት ይባላለሁኝ ባለትዳርና የአንድ ወንድ ልጅ እናት ነኝ። ሰው ሁል ጊዜ እንደምናገረው በዚህ ዩቲዩብ ቻናል ላይ ስለ እናትነት አስደናቂና እውነተኛ ጉዞዎች የምንነጋገር ይሆናል ማለት ነው። ሰው ዛሬ ሁል ጊዜ የማደርጋቸውን ልማዶቼን የጠዋት ልማዶቼን እያሳየኋችሁ የሆነ ቶፒክ ላይ ላውራችሁ። ሁል ጊዜ እናቶች ደከመን ሲሉ ብዙ ሰው ምን ሰርተሽ ደከመሽ፣ ምን አርገሽ ደከመሽ ምናምን ብሎ አስተያየት ይሰጠናል አይደለ? ይሄ የእናት ድካም ምን አይነት ድካም እንደሆነ በትንሹ ልንገራችሁ። የእናት ድካም ያው እውነተኛ ነው፣ ይሄ የታወቀ ነው፣ እውነተኛ ነገር ነው። እና እስቲ ምክንያቶቹ ምን ሊሆኑ ይችላሉ የሚለውን ልንገራችሁ። የመጀመሪያው በጣም ስለምትጨናነቅ ነው። ከወለደች ቀን ጀምሮ ከቁጥጥር ውጪ በሆነ መልኩ በጣም ትጨነቃለች። ያንን ደግሞ ላቆመው ብላ የምታቆመው ወይም ደግሞ ሊቆም የሚችል ነገር አይደለም። እሱ የምትጨነቅበት ምክንያት የኃላፊነት ክብደት ስለሚኖር ልጇን የመንከባከብና በህይወት የማቆየት ኃላፊነቱም የሷ ነው። እነዚህ ነገሮች በቃ ዴይ ቱ ዴይ የምታደርጋቸው ነገሮች ስለሆኑ ሊያደክሟት ይችላሉ። ሁለተኛ ከልጇ ጋር ብዙ ሰዓት ስለምትሯሯጥ ነው። ልጆቿ ያበላሹትን ነገር ለማስተካከል ስትሯሯጥ ትውላለች። ሁሉም ነገር እንዲስተካከል ትፈልጋለች። ምክንያቱም ልጆቿ መጥፎ ስሜት እንዲሰማቸው አትፈልግም። በጣም ደስተኛ እንዲሆኑላት ለማድረግ አብዝታ ትሰራለች። ለእሷ ዘና ማለት ከምትተነፍሰው እስትንፋስ በላይ ለምትወደው ልጇ ተጠያቂ ስትሆን ነው ዘና ሊያረጋት የሚችለው። ሶስተኛ ደግሞ ራሷን ስታጣ ነው። ማለት በፊት የነበረው ማንነቷ አሁን ላይ አይኖርም እና ያ ነገር በጣም እንድትጨናነቅና እንድትደከም ያደርጋታል። ያው ጥሩ ሀሳብ ያላቸው ጓደኞቿ የበለጠ ራሷን መንከባከብ፣ የበለጠ መውጣት፣ የትርፍ ጊዜ ማሳለፊያ ማድረግ እንዳለባት ይነገራታል። ግን ደግሞ ከዚህ በኋላ ምንም ማድረግ እንደምትፈልግ እንኳን እርግጠኛ ልትሆን አትችልም። አንዳንድ ጊዜ ከራሷ ህይወት ጎን እንደቆመች ሁሉ ሊሰማት ይችላል። በውስጧ የፈለገችው ፊልም ማየት ወይም ደግሞ ጥቂት የሰላም ጊዜያት ብቻ ሊሆን ይችላል እና እሱን ደግሞ ማድረግ አትችልም። ያ ነገርም ይሄ የበለጠ ድካም ይፈጥርባታል። ያው ድካም እንደሚታወቀው የአእምሮ ነው እንጂ ያው ታውቃላችሁ የጉልበት ስራ በማረፍ እንትን ልትሉ ትችላላችሁ። ነገር ግን የአእምሮ ድካም የበለጠ እንትን ነው አይደለም? ስለዛ እሱ ያደክማታል። አራተኛ ደግሞ በብዙ ስራዎች ተከባ ነው የምትውለው። ብዙ ስራዎች ማከናወን በመቻሏ ያው ልትኮራበት የሚገባ ነገር ነው። ነገር ግን ያለማቋረጥ በ10 የተለያዩ ጭንቅላት ቦታዎች ውስጥ መሆን መቻል ማለት ከጊዜ በኋላ ትልቅ ዋጋ ያለው ነገር ነው እና ስራዎቿን ካልሰራች ማን ይሰራላታል? ወላጅ ነች፣ አስተማሪ ነች፣ ጓደኛ ነች፣ ምግብ አብሳይ ነች፣ ጽዳት ሰራተኛ ነች፣ ሁሉም ነገር ነች እና እሷን የሚጠብቅ ነው ሁሉ ነገር። በየቀኑ ልታጠናቅቀው የሚገባ ተግባር ብዛት ስራ አያልቅም። ታዲያ ሁሉም ሰው እንደሚገምተው እንዴት መደሰት ትችላለች ስታስቡት ማለት ነው። ሌላው ወላጅነትን ለማቅለል ብላ ልትደክም ትችላለች። የእናት ድካም በወላጅነት ጊዜ በአካላዊም በስሜት መጨነቅ ምክንያት የሚከሰት የድካም አይነት ነው። የደከማት እናት ደግሞ ብዙ ጊዜ ጥሩ አለመሆን ጋር የተያያዘ ፍራቻ ያጋጥማታል።